ሰላም እንዴናችሁ ኤላ ሪቪው ነን ተመልሰናል እንግዲህ የዛሬው ጉዟችን የሚሆነው ደግሞ ቱኪያ ቡና ይባላል የሚገኘው ቦሌ ቡልቡላ ነው ከዚህ በፊት ዛሬ ደንበኛ ነኝ ወጣ ያሉ ምግቦች ነው ብዙ ጊዜ የሚያቀርቡት እና ደግሞ ለየት የሚያረጋቸው ነገር ቡናቸው ነው በቃ ቡናቸው ከዋናው ቦታ ነው የሚያመጡት አሪፍ ነው እና በቃ በጣም የሚወደድ አይነት ቡና ነውና በቡናቸው በጣም ታዋቂ ናቸው ከዛ በተጨማሪም ደግሞ የሚገራር ምግቦች አሏቸው እነሱ ምግቦች ልንሞክር እንሄዳለን እና እነሱ ጋር አሁን ኦሬዲ መንገድ ጀምረናል እየሄድን ነው እስቲ እንሂድና ያለውን ሁኔታ ምግቦቹን ከፊትም ኤቭሪቲንግ ምናምን ያለውን ነገር ቀርጸን ለእናንተ ለማሳየት እንሞክራለን እናንተም ከዚህ በኋላ እንግዲህ በቃ ኦሬዲ ተመልሰናል ወደ ዩቲዩብ በደም ቲክቶኩን እንደምንሰራው ዩቲዩብ ላይም ስለተመለሰ ሰብስክራይብ አድርጉ ቪዲዮውን እያያችሁ ተከታተሉን እና ሰብስክራይብ አድርጋችሁ ደግሞ ከዚህ በኋላ የምንለቃቸው ቪዲዮዎች እያያችሁ ተከታተሉን እናመሰግናለን በጣም ይመቻችሁ መንገዳችንን ጀምረናል ወደ ቦሌ ቡልቡላ ቱኪያ ኮፊ እየሄድን ነው guys እየሄድን ነው ወደ ቦሌ ቡልቡላ እና ገና አልደረስንም ቦሌ ጋር ነን ስለዚህ አብረን እንሂድ እንደርስ ደግሞ ያለው ቫይብ ነው ቦሌ ቡልቡላ ቱኪያ ቡና ጋር ደርሰናል እስቲ ደግሞ ወደ ውስጥ እንግባና የሚሆነውን እንይ ደርሰናል ቱኪያ ያለነው እየጠበቅን ነው ኦሬዲ አዘናል ምግቦቹ አይ ቲንክ አራት አይነት ነው የሚሆነው ስማቸውን የምግቡን አይነት እንደደረሰ እናየዋለን እየጠበቅን ወደ ውስጥ እንደገባችሁ እነዚህን የቡና ተክሎች ታገኛላችሁ በቡና ታዋቂ ስለሆኑ እነዚህ ተክሎች ውስጥ ሁሌም አሉ የመጀመሪያው ምግብ መጥቷል ይሄኛው ቱኪያ ኮምቦ በጣባ የሚቀርበው ሲሆን ሌላኛው ደግሞ ኮምቦ አዘናል እሱኛው ደግሞ ሲመጣ አሳያችኋለሁ በነገራችን ላይ ይሄኛው ዳጣ እነሱ ጋር ብቻ የሚገኝ ሲሆን በሱፐርማርኬቶችም አሽገው እንደሚሸጡ ነግረውኛል ሌላኛው ደግሞ ይሄኛው ኮምቦ በውስጡ ከ9 አይነት በላይ አለው የራሳቸው የበቆሎ ቂጣና ቆጮ አብሮት ይኖረዋል ከጎኑም እንጀራ አብሮት አለው ከ9 አይነት በላይም ይኖረዋል
ሌላኛው ደግሞ ይሄኛው በሳህን የሚቀርበው ኮምቧቸው ነው ከ10 አይነት በላይ ይኖረዋል ሁሉም ኮምቧቸው ሲቀርብ ቆጮና የበቆሎ ቂጣው ከእንጀራ ጋር አብሮት ይቀርባል ታዋቂውም ዳጣቸው አብሮት ይኖረዋል ቦሌ ቡልቡላ ያለው ብራንቻቸው ጋር ጨርሰናል አሁን እዛው ቦሌ ቡልቡላ ማርያም ማዞሪያ ጋር ያለው ብራንቻቸው ጋር ልንሄድ ነው እዛኛው ብራንቻቸው ጋር በቡናቸው በደንብ ታዋቂ ናቸው እስቲ ሄደን ደግሞ እንሞክርላችሁ ደርሰናል እዚህኛው ብራንቻቸው ጋር ስትገቡ ብዙ የመጽሐፍ አማራጭ ስላላቸው ቡናው እስኪደርስ ድረስ ቁጭ ብላችሁ መጽሐፍ ማንበብ ትችላላችሁ
ቡናችን ደርሶም ቀምሰነዋል። የሚገርም ጣዕም ነው ያለው። አድራሻውን ከስር ስለማስቀምጥላችሁ እየመጣችሁ ሞክሩት። ቦሌ ቡልቡላ ለቦሌም ቅርብ ነው። ቦሌ አካባቢ ያላችሁ ሰዎች እየመጣችሁ ቡናቸውን ሞክሩ፣ ምግባቸውንም ሞክሩት። በጣም ምርጥ ነው። እኛ በጣም ወደነዋል። ቡና በተለይ ደግሞ ቡና አፍቃሪያና የቡና ሱስ ያለባችሁ ሰዎች ግዴታ መምጣት አለባችሁ። ለመንቀጥቀጡ ይቅርታ፣ መኪና ውስጥ እየሄድን ነው እየቀረጽን ያለ ነው። ከፍ ዝግ ሲል ነው እየተንቀጠቀጠ ያለው። ሰብስክራይብ አድርጉን። ኔክስት ቪዲዮ ሲለቅ ደግሞ እንዲደርሳችሁ የደውል ምልክቷን ተጫኑ። እናመሰግናለን በጣም